በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በሐምሌ 29 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን አቡነ ዮሐንስ ዘጠገሮ የዕረፍታቸው መታሰቢያ በዓል፣ የቅዱስ ሐዋርያ ታዴዎስ የሥጋው ፍልሰት የሆነበት፣ ቅዱስ ወርስኖፋ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አቡነ ዮሐንስ ዘጠገሮ ወይም ዘጉንድ። ሐምሌ 29 ቀን በዚች ዕለት የአቡነ ዮሐንስ ዘጠገሮ የዕረፍታቸው መታሰቢያ በዓል ነው። ጻድቁ አባታችን የተወለዱት በኢየሩሳሌም አውራጃ ልዩ ስሙ ሳሬራ በሚባል ቦታ ነው። የካቲት 28 ቀን ተጸንሰው ህዳር 29 ቀን ተወለዱ። አባታቸው ድርላሶር እናታቸው እምነ ጽዮን ይባላሉ። ሲወለዱ በወላጆቻቸው ቤት ብርሃን ወርዷል። ወላጆቻቸውም እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አባታችን ገና በተወለዱ በ5 ዓመታቸው ወላጆቻቸው ወደ እግዚአብሔር ቤት ይዘዋቸው የእመቤታችን ስዕል ተመልክተው በደስታ ተመልተው ሳቁ። አምላክን የወለደች የብርሃን እናቱ እመቤታችን ቅድስት ድንግል ማርያም ከምስሉ ወጥታ በምን አውቀህ ነው ብላ አቅፋ ሳመችውና ከእንግዲህ ወዲህ የልጅ አገልጋይ ትሆናለህ፣ ኑሮህም እንደ መላእክት ይሆናል። በአንተ ምክንያት ብዙ ሰዎች ይድናሉ፣ በምድር ላይም 500 ዓመት ትኖራለህ ብላ ባርከው ተሰወረች። ከዚያችም ቀን ጀምሮ አባ ዮሐንስ ለክርስቶስ ተላልፎ ተሰጠ። 50 ዓመትም በበረሃ ሲጋደል ኖሮ ከ50 ዓመት በኋላ በደመና ተጭኖ በመልአኩ በቅዱስ ገብርኤል መሪነት ወደ ቅድስት ሀገር ኢትዮጵያ መጡ። ጻድቁ አባታችን በአቡነ ተክለ ሃይማኖት ዘመን መጨረሻ የመጡ ሲሆን ምንኩስና ከደብረ ሊባኖስ ገዳም ከአቡነ ተክለ ሃይማኖት ተቀብለው በዚያው በደብረ ሊባኖስ ገዳም ለ50 ዓመት በጾምና በጸሎት በተጋድሎ ኑረዋል። ከዚህም በኋላ አባ ዮሐንስ ወደ ተዘጋጀላቸው ምድር በቅዱስ ገብርኤል አሳሳቢነት ወደ ጠገሮ መጡ። ይህም ጠገሮ ያለው ገዳማቸው በሰሜን ሸዋ በመንዝና ይፋት ክልል መዘዞ በሚባል ቦታ ሲደርሱ በእግረ 1 ሰዓት ከተጓዙ በኋላ ይገኛል። ህዝቡ በተለምዶ እጨ ዮሐንስ እያለ ይጠራቸዋል እንጂ ስማቸው ጭጌ ዮሐንስ ነው። አቡነ ጭጌ ዮሐንስ መስቀል ከሰማይ የወረደላቸው ታላቅ አባት ናቸው። መስቀሉም ሁል ጊዜ ተአምር ይሰራል። በልደታቸው ቀን ህዳር 29 ቀን መስቀሉ ከመቅደሱ ወጥቶ በካህናቱ ታጅቦ ወደ ጸበሉ ሲወርድ ከየት እንደመጣ ሳይታሰብ ደመና መጥቶ ከመስቀሉ ላይ ብቻ ረቦና እንደ ጃንጥላ ተዘርግቶ አብሮ ወደ ጸበሉ ይወርዳል። እዛው ቆይቶ መስቀሉ ሲመለስ አብሮ አጅቦ ይመለስና መስቀሉ ቤተ መቅደስ ውስጥ ሲገባ ደመናው ወዴት እንዴት ተበተነ ሳይታወቅ ይጠፋል። ይህ በዘመናችንም ጭምር እየታየ ያለ ታላቅ ተአምር ነው። አባታችን በታላቅ ተጋድሎ ሳሉ ሰይጣን የሀገሩን ሰዎች በጠላትነት እንዲነሱባቸው አደረገ። ሰዎቹም አባታችንን እንዴት እንደሚያጠፏቸው ይማከሩ ጀመር። ሊገድሏቸው ፈልገው ቅድስናቸው በሁሉ ዘንድ የታወቀ ነውና ፈሩ። ከዚህም በኋላ ለምን ከመንደራችን ከወንድ ያረገዘች ሴት ፈልገን እሳቸው አስረገዟት ብለን በሐሰት አንከሳቸውም ብለው ተማከሩ። ብዙ ወርቅና ብርም ለአንድ ሴት ሰጥተው በሐሰት ከእርሷ አርግዣለሁ ብላ እንድትመሰክር አደረጓት። አባታችንም በሕዝብ ፊት በሐሰት ተከሰሱ። ጻድቁም አንቺ ሴት ከእኔ ነው ያረገዝሽው አሏት። እርሷም አዎ ካንተ ነው፣ ልትክድ ነው እንዴ አለቻቸው። አባታችንም በዚህ አዝነው በአንቺና በኔ መካከል እግዚአብሔር ፍረድ ሲሉ ያቺ ሴት ወዲያውኑ ለሁለት ተሰንጥቃ ሞተች። የሀገሩ ሰዎችም እጅግ ፈሩ። አባታችንም ምድሪቱን ረገሟት። የተዘራው ዘር አይብቀልብሽ፣ የተተከለው አይጽደቅ፣ ብርድና ውርጭ ይፈራረቅብሽ ብለው ረግመዋት በደመና ተጭነው ወደ ሰሜን ጎንደር እስቴ ጉንዴው ተክለ ሃይማኖት ሄዱ። አቡነ ዮሐንስ በመላው ኢትዮጵያ ወንጌልን እየተዘዋወሩ ያስተማሩ ሲሆን ከቅድስናቸው የተነሳ በፀሐይ ላይ 50 ዓመት፣ በጨረቃ ላይ 50 ዓመት፣ በደመና ላይ 50 እንዲሁም ዓለምን በክንፋቸው በመዞር በደመና ላይ 50 የኖሩ ከሰው ተወልደው ከመላእክት የተደመሩ ታላቅ ጻድቅ ናቸው። በይፋት ጠገሮ፣ በዓለ ወልድ፣ በአፋር በአዘሎ፣ በመንዝ ፍርኩታ ኪዳነ ምሕረት፣ በደብረ ሊባኖስ፣ በጎንደ ተክለ ሃይማኖት፣ በሌሎችም ቦታዎች በመዘዋወር በታላቅ ተጋድሎ ኑረዋል።
አባታችን ከሰማይ መስቀል የወረደላቸው ሲሆን ዛሬም በገዳማቸው የሄደ ሰው በወረደው በእጃቸው መስቀል የተዳበሰ ቆመው በጸለዩበት ባህር በጠበላቸውም ይጠመቃል። በተጨማሪም ይይዙት በነበረው መቋሚያቸውን በመዳበስ በረከትን ማግኘት ይቻላል። ቆመው ከጸለዩበት ባህር ውስጥ ደረቅ አሸዋ ይወጣል። አባ ዮሐንስ 500 ዓመት ከኖሩ በኋላ ረፍተ ዘመናቸው ሲደርስ መድኃኔ ዓለም ክርስቶስ ከ15 ነቢያት፣ ከ12 ሐዋርያት፣ ሄሮድስ ያስፈጃቸው ከ140 ሺህ ሕፃናት፣ ከአብርሃም፣ ከይስሐቅ፣ ከያዕቆብ ጋር ሁሉንም ነገደ መላእክት፣ ጻድቃን፣ ሰማዕታትን ሁሉ አስከትሎ መጥቶ ታላቅ ቃል ኪዳንን ገብቶላቸዋል። ስምህን የጠራ ገዳምህን የረገጠ መባ የሰጠ ቤተ ክርስቲያንህን የሰራ ያሰራ የረዳ ገድልህን የሰማ ያሰማ ያስተረጎመ መታሰቢያን ያደረገ እስከ 10 ትውልድ እምርልሃለሁ ብሎ ቃል ኪዳን ገብቶለታል። ንስሐ ሳይገባ አይሞትም። ልጅ መውለድ ባይችል እኔ ልጅ እሰጠዋለሁ። ገድልህም በቤት ያስቀመጠ ርኩስ መንፈስ፣ ክፉ አጋንንት፣ ቸነፈር፣ ወባ፣ መላከ ጽልመት አይነካውም። በገዳምህ መነኩሴ ቢቀበር በሰማይ ክንፍ አበቅልለታለሁ። አይሁድም አረማውያን ያላመነ ያልተጠመቀ በገዳምህ መጥቶ ቢያርፍ ይቅር እልልሃለሁ፣ እንደ መቃብሬ ጎልጎታ እንደተቀበረ አድርጌ ቆጥርለታለሁ የሚል ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አረገ። ቅዱስ አባታችንም በ500 ዓመታቸው ሐምሌ 29 ቀን አርፈው በጎንደር ተክለ ሃይማኖት ተቀብረዋል። በሰሜን ጎንደር የሚገኘውን ይህንን ገዳም ጻድቁ ራሳቸው ናቸው የመሰረቱት። ነገር ግን የገዳሙ ስያሜ በአባታቸው በአቡነ ተክለ ሃይማኖት ስም አድርገውታል። አቡነ ዮሐንስ ካረፉ በኋላ በእርግማናቸው መሰረት በመንዝና በይፋት ብርዱ ድርቁ ስለበዛባቸው አንድ ብቁ ባህታውያን ከባህታቸው ወጥተው በሐሜታችሁ ምክንያት እጨ ዮሐንስ ስለረገማችሁ ነው፣ የእርሱን አጽም ካላመጣችሁ ብርዱ ውርጩ ድርቁም አይጠፋላችሁም አላቸው። ሕዝቡም አባታችን በጉንዳ አቡነ ተክለ ሃይማኖት ከተቀበሩ ከ134 ዓመት በኋላ በቅዱሳን እየተመሩ ሄደው በሌሊት ግማሽ አጽማቸውን አምጥተው በሀገራቸው አምጥተው ስላስቀመጡ ብርዱና ውርጩ በመንዝ እየቀነሰላቸው መጥቷል። ዛሬም በሀገሩ ብርዱና ውርጭ ሲበዛ የጻድቁ ታቦት ሲያወጡ ውርጩ ይጠፋል። ጠገሮ በሚባለው ገዳማቸው ውስጥ የሚገኘው ጠበላቸው እጅግ አስደናቂ ነው። ግማሽ አጽማቸው ከጉንደ ተክለ ሃይማኖት አምጥተው አርባሃራ መድኃኔ ዓለም አጠገብ በላይ በፍርቁታ ኪዳነ ምሕረት መጋቢት 18 ቀን ፍልሰት አጽማቸው ተከናወነ። ምድሪቱም ተባረከች፣ የዘሩትንም አበቀለች፣ ውርጩም ብርዱም ቀነሰ። ዝናብ አልዘንብ ሲል ወይም ሰብል የሚጨርስ አንበጣ ሲመጣ ታቦታቸው ወጥቶ ምህላ ይያዛል። ወዲያውኑም መቅሰፍት ይርቃል፣ ዝናብም ይዘንባል። ጻድቁ ደመናን፣ ጨረቃና ፀሐይን በእጃቸው እየያዙ ይጸልዩ ነበርና። በጠገሮ፣ በአዘሎ፣ በፍርኩታና በሌሎችም ታላላቅ ቦታዎች ላይ በእያንዳንዱ ገዳም 50 ዓመት በጸሎት ኑረው በአጠቃላይ በ500 ዓመታቸው ነው ያረፉት። አጽማቸው መንዝ ከአርባሃራ መድኃኔ ዓለም አጠገብ ፍርኩታ ኪዳነ ምሕረት ገዳም ውስጥ ይገኛል። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን የቅዱስ ሐዋርያ ታዴዎስ ፍልሰቱ ነው። በዚች ቀን ከሶሪያ አገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዴዎስ የሥጋው ፍልሰት ሆነ። ይህም የሆነ ክርስቶስን የሚወድ ጻድቅ ቆስጠንጢኖስ በነገሰ ጊዜ ነበር። በሱ ትእዛዝም የቅዱስ ሐዋርያ ታዴዎስን ሥጋ አፈለሱ። ያማረች ቤተክርስቲያንም ሰርተው ሥጋውን በውስጧ አኖሩ። በዚህም ቀን አከበሯት። ከእርሱም ብዙ የሆነ ድንቆችና ተአምራቶች ተገለጹ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ወርሱኖፋ ነው። በዚህም ቀን ቅዱስ ወርሱኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ፣ ሃይማኖቱ የቀና፣ የዋህ፣ በገድል የተጠመደ ሰው ነበረ። ኤጲስቆጶስነትም ሊሾሙት በፈለጉ ጊዜ ከእርሳቸው ሸሸ። ወደ አንዲት ሀገርም ደርሶ እግዚአብሔርን በሚወዱ 2 መነኩሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመን የሰማዕትነትን ማዕረግ እንዲቀበል አዘዘው። በነቃም ጊዜ ለሊህ ለ2 ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንኑ ወደ አለበት ቦታ ሄዱ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ፣
ታላቅ ስቃይንም አሰቃያቸው። ከዚያም ስንዑር ወደሚባል አገር እስከሚሄዱ ድረስ በወህኒ ቤት ጨመራቸው። የሚሄዱበትም ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸው፣ ቁስላቸውን የሚፈውስላቸው ነበር። ከዚህም በኋላ ጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ ስለ አምልኮ ጣዖት የሚያዝዝ የከሃዲውን ንጉሥ ደብዳቤ አነበበላቸው። ይህም ቅዱስ ወርስኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዳነዱና ቅዱስ ወርስኖፋንም በውስጡ እንዲጨምሩት አዘዘ። ሰማዕትነቱንና ተጋድሎን በእሳቱ እቶን ውስጥ ፈጸመ። እነዚህንም ሁለት ወንድማማቾች ራሶቻቸውን በሰይፍ ይቆርጡ ዘንድ አዟል። ቆረጧቸውም። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።